አምኖ ወደ ቤት ሄደ። ከዛ በኋላ ሞተ ወይም ደግሞ አረፈ። የኩላሊት ህመምተኛ ነው። አሜሪካን ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራ። ህግ ይጠይቀኛል ምናምን ተገባችሁ ፔንቴዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። ቀይ ልጅ ናት። ቀይ ናት። ቆንጅዬ ዝምተኛ ምንም በቃ ዝምተኛ ናት። አድማሱ ስንት ብር አለ እጅ ላይ? 5 ብር አለ። ከዛ ውጪ ምንም የለም። ምንም የለኝ። አይዞ ቁም፣ አይዞ ቁም፣ ቀጥ ብለህ አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? ላሜ ዳልናማ ይረከታ ጋዲቡን ጅራ ኦልባውን ጅራ ሲኒገላ የሮ ደርቡፍ ጀተኒ ሙርቶን ታን ፍዳትና ኢምባሪያ ቀይ ልጅ ናት። ቀይ ናት። ቆንጅዬ ዝምተኛ ምንም በቃ ዝምተኛ ናት። አታጨበጭም አንተ። እኔ እያየኋት እና ስታወራ ራሱ ተሽኩሩ ምናምን እንደኔ ምናምን አታወራ ነው። ዝምተኛ በቃ ዝምተኛ። ቀይ ናት። በጣም ቀይ ናት። ቆንጅዬ የእውነት ትንሽ ቆይ በጣም ትንሽ ናት። ቆንጅዬ ልጅ በእውነት ሳይለንት በቃ ማለት በጣም ይወዳታል። ወግቼ ላለቆ ይመበት ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራ። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅህ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ። ምን በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ እዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። በህግ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር። የኛ ብራዘራችን ፕሮፌት እንትና ታህታይ ብር ላይ ቆመ። ችግሩ እዛም ጋር ያለው የህግ አካል ይሄን ማያውቅ ከሆነ ነው እንጂ በህግ አእምሮ ቢኖርህ እንደዛ አታደርግ። እናቴ እስር ቤት ነው የሚከቱኝ ትላለህ። ችግሩ ዛሬ ሁሉም በራሱ ዓለም ስለሆነ ማንም ይዘህ የለም። ግን ወንጀል ነው።